ትዳርን ለማቆየት ዕውቀት ነው የሚያስፈልገው? ፍቅር ዕውቀትም አያስፈልግም፣ ፍቅርም አያስፈልግም። እና መቻቻልና መከባበር በቃ ወንድ ልጅ እኮ ከሚስቱ የፈለገችውን ነገር ብትሰጠውና ክብሩን ነው እኮ የሚፈልገው። መቻቻል በቃ አገር የምትገነባው በመቻቻል ነው። ትዳር የሚገነባው በመቻቻል ነው። አገር የሚገነባው እንትን እኮ ነው። ትዳር ማለት እኮ አገር ነው። በቃ ክብርና መቻቻል። ለእያንዳንዱ ነገር ደግሞ ችግር ውስጥ መሄድ ሳይሆን አንዳንዴ ችግሮች ዋጥ አድርጎ ማለፍ። ምክንያቱም ሰው ነህ። ሚስት ታጠፋለች፣ ባልሽ ያጠፋል። ሲያጠፋ ያዙ ይልቀቁኝ አገር ይለቀቅ ብትይ ከሆነ ተጎጂ ነሽ። ሌላው ትዳር ውስጥ ደግሞ ትልቁ ፈተና የሆነው ሚስትህን የፈለገ ያህል እናት ላይ አትማት፣ የትም አትማት። በቃ የምትወዳትና በትዳሬ ትክክለኛ ይሆናል። አብዛኛው ሰው እዚህ ጋር ነው የሚሸወደው። ስትጣላ ሄዳ እናቷ ጋር ወይ እህቷ ጋር ባሏን ታማለች። ነገ ተመልሳ ግን እሷ ብብቱ ስር ነች። አማቾች ግን ከዛ በኋላ ጠላት ናቸው። የትዳር ምሰሶ ትዕግስትና መከባበር ነው። አለቀ። ፍቅር አይደለም። አልዋጥ አለ ውሃ የለም። ይኸውልህ ትወዳታለህ ወይም ትወደዋለች አይደል? ስትወድ ትንሽ ይደፈናል ሁሉም ነገር። ቀንም ማታም ስለሱ ነው፣ ስለሷ ነው፣ ስለ ኤቭሪቲንግ ወደዛ ነው የምትሄደው። ሪያሊቲ ስትገባ ግን ይሄኛው ደሚናና ያ ቦይፍሬንድ የነበረው ደሚና ኮምፕሊትሊ የሁለት ዓለም ሰው ነው። ወደ ትዳር ዓለም ስትገባ መዋሸት አትችልም። የመረረ እውነት ነው። ሳትፈልግ ፀሐይ እንደምትወጣው ትዳር እንደዛ ነው። እውነቱ እሱ ነው። ይሄ ጉግልና ወረቀት ላይ የተጻፈው እሱን ተውት። ሪያሊቲውን እየኖራችሁ ያላችሁ ሰዎች ታውቃላችሁ። ትዳር ይሄ ሉክ በየሚዲያው ላለው ጓደኛ የነበርክ ጊዜ፣ ጮኛ የነበርክ ጊዜ የሌለህ ማንነት አለ። ካፍቴሪያ ነው፣ መዝናኛ ነው፣ አበባ መውሰድ ነው፣ ወሬ ነው፣ ምናምን ነው። ወይንስ ከምቱ ሪያሊቲ ትክክለኛው ትዳር ላይ ስትመጣ ግን እሱ የለም። ህይወት ለማሸነፍ ነው የምትሄደው። ፍቅር ያዘኝ ስትል እሷን ለማሸነፍ ነው የምትሄደው። የሌለህን ኮት እኮ ተበደረ ለብሰህ ትሄዳለህ። ህይወት ውስጥ ግን ተበደረ ለብሰህ አትቀጥልማ። ታዋረዳለች። የሌለ ማንነት ነው የምትናገረው። ያ ሚኒማ ነው፣ መግቢያ ነው። ከዛ በኋላስ ህይወት እንዴት መሰለች? ወተትም ናት፣ በርበሬም ናት፣ ዳጣም ናት፣ ጨውም ናት፣ መራራም ናት። እነዚህን አቻችሎ መሄድ። ምክንያቱም ሁለት ዓለም ነው የሚጋባው እዚህ ውስጥ። በመጀመሪያ ደረጃ እሷ ሴት፣ አንተ ወንድ፣ እሷ ሚስት፣ አንተ ባል። ነገሮች ሁሉ ልዩነቱ ሰፊ ነው እኮ። ከዛስ በመግባባት ውስጥ፣ በመረዳዳት ውስጥ፣ በመከባበር ውስጥ። እኩልነት ይላሉ፣ አላምንበትም እኔ። ማይ ፐርሰናል ነው። የትዳር ውስጥ እኩልነት የለም ነው ማለት ነው። የወንድ ሴት እኩል ምናምን የሚባለው ነገር እንትን ነው፣ ሲሊ ፊሎሶፊ ነው። እና ምንድነው ኤሌመንቱ? መከባበር፣ መዋደድ። ስትገናኝ ራሱ በእኩልነት አይደለም የምትገናኘው፣ ለግጥሚያ አይደለም የምትገናኘው። ገባ? ሁለት ክለብ አይደለም የሚገናኘው። ስሜታዊ ግንኙነት ነው፣ ፍቅር ነው፣ መተሳሰብ ነው። በቃ ምድር ላይ ካሉ ሴቶች እሷን መርጠን ያገባሃት እንጂ እሷን አምጥተህ ካንተ እኩል ልታረጋት አይደለም፣ ወይ እሷ አንተን ከሷ እኩል ልታረጋ አይደለም። በቃ እዛ ውስጥ የሚያኖርህ ምንድነው? መተሳሰቡ፣ መከባበሩ፣ መፋቀር ብዙ ጊዜ ወደ መውደዱ የሚሄደው ሁለቱ በደንብ ካሉ ብቻ ነው። ደረቅ መውደድ ደግሞ ምን ይሆናል ማለት ነው? ቶሎ ብሎ ይበላሻል። ስለዚህ ትዳር ማለት በቃ ትልቁ መከባበር። ሁለተኛ ደግሞ ትዳር እንዲጣፍጥላቸው ትልቁ የትዳር ጨው ደግሞ እያዩ እንዳላየ ማለፍ። ለእያንዳንዱ ነገር ሲል የሆነ ነገር። ትዳር የሚያፈርሰው ደግሞ